አዎ ሁለት ነገሮች ነው የገለጽከው። መጀመሪያ ቃል ነበር የሚለውና ቃልም ሥጋ ሆነ የሚለው አንድ ቦታ አድርገን የጠቀስካቸው። የሚገኘው ግን የመጀመሪያው አንቀጽ 1 ላይ ነው፣ ሁለተኛው ደግሞ አንቀጽ 12 ላይ ነው። ስለዚህ ከአንቀጽ 1 ልጀምርና እቀጥላለሁ። እስማማለሁ። ባነሳውም ላይ የመጀመሪያው አንቀጽ 1 በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በጣም ጥሩ ጥቅስ። መጽሐፍ ቅዱስን በምታነቡ ሰዓት ካልተረዳችሁት ወንድሜ እንዳለው ጠለቅ ብሎ መግባት ያስፈልጋል። እኔም እስማማበታለሁ። ወንድሜ የዚህ መጽሐፍ ቅዱስ ዋነኛ ምንጩ ከግሪክኛ ነው። ኢየሱስ አለይሂ ሰላም ይናገርበት የነበረው ቋንቋ ዕብራይስጥ ነበር። አዲስ ኪዳን ግን በግሪክኛ ነው የተጻፈው። ስለዚህ መጽሐፍ ቅዱስ በኢየሱስ አለይሂ ሰላም አልተጻፈም ማለት ነው፣ በግሪክኛ ነው። ወደ ግሪክ ቋንቋ ስትሄዱ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ለመረዳት አያዳግትም። ቃልም እግዚአብሔር ነበር የሚለውን እንዲሁ በተራ ሰው አረዳድ ከወሰዳችሁት ቃል የሚለው ከእግዚአብሔር ጋር አንድ ነው ስለተባለ ሁለቱን ቃላት እያለዋወጣችሁ መጠቀም ትችላላችሁ። ልክ አይደለም? ቃልም በእግዚአብሔር ዘንድ ነበር የሚለውን እግዚአብሔርም እግዚአብሔር ዘንድ ነበር ትሉታላችሁ። ስሜት ይሰጣል? በፍጹም። መጀመሪያ ቃል ነበር የሚለው ደግሞ መጀመሪያ እግዚአብሔር ነበር በሚል ይለወጣል። ስንቀጣጠላቸው መጀመሪያ እግዚአብሔር ነበር፣ እግዚአብሔርም እግዚአብሔር ዘንድ ነበር፣ እግዚአብሔርም እግዚአብሔር ነበር የሚል አረፍተ ነገር ይመጣል። በፍጹም ስሜት አይሰጥም።